እንዲንከባከብሽ ትፈልጊያለሽ፣ ግን ደግሞ እያራቅሽው ነው። እንዴት ብሎ ይንከባከብሽ ታዲያ? በዚህ ቪዲዮ እንዴት ወንድ ልጅን ማስመጥ እንደምትችይ እነግርሻለሁ። እስከ መጨረሻው ድረስ ብቻ አንቺ አብረሽኝ ሁኚ። አንደኛውና መሰረታዊ ነገር ቫልዩሽን ማወቅ አለብሽ። ቫልዩ ለራስ በሰጠነው ልክ ነው የሰውሽ ያካው። የፈለገ ምትወጂው በጣም ምታፈቅሪው ሰው ቢሆን እንኳን ቫልዩሽን ባሳየሽው ልክ ነው እሱ ያከብርሽ የሚችለው። ሉክ ቤተሰብ አካባቢ ቤተሰቦችሽ ለራስሽ በቃ እሷ እንደዚህ ናት። ለምሳሌ ወይ በጣም መልበስ ምትወጂ ከሆነ ኦር የሆነ ነገር በጣም ምትወጂ ከሆነ ቤተሰቦችሽ ምንድነው እገሌ እኮ መልበስ ትወዳለች ስለዚህ አትጫኑ አትባያለሽ። ኦልሶ በጣም ራስሽን የጣልሽ ማትጠይቂ ዝም ያልሽ ቫልዩሽን ማታቂ ሰው ከሆንሽ እሷን ተዋት ባካችሁ ምንም በቃ ምናምን ምትባይ ሰው ነው ምትሆኚው። you know the difference especially ደግሞ in relationship you have to be በጣም valuable ቫልዩሽን ማስመስከር መቻል አለብሽ። በጣም ለራስሽ ቫልዩ ጥሩ መመገብ ካለብሽ ጥሩ ግን ለራስ ቫልዩ መስጠትን ከስግብግብነት ጋር ማያያዝ የለብሽም። so the first and the most important thing አንደኛው ለራስሽ በጣም ቫልዩ ስጪ። ወንዶች ደባሪ ሆኖ ላይም ሆኖ ታችም ሆኖ ወደ ታች ነው ማየት የሚፈልጉት እንጂ ወደ ላይ ማየት አይፈልጉም። የማለት ምንድነው የፈለገ ቢሆን እድሜው እየጨመረ ቢሄድ ወንድ ልጅ ለምንድነው 20 ቤት 10 ቤት ያሉ ሴቶች የሚፈልጉት? 30 የገቡ ሴቶች ወንዶች አብዛኛውን ጊዜ 20 30 ቤት ይፈልጋሉ። ምክንያቱም ኔቸራቸው የሆነ በቃ እንዴት እንጃ ባዮሎጂካሊ they are different እና ዝቅ ብለው ነው ሌሎቹ ማየት የሚፈልጉት። እና በውበትሽ ምንም ነገር አትደራደሪ። ትናንትን ነው እንጂ የሚያውቅሽ ዛሬን አይደለም። ዛሬ ሌላ ነው በቃ። ትናንትና አወቀሽ ማለት ድሮ በጣም ውብ ነሽ ምናምን ነገር ብሎ አይምሮ ሊያምን ይችላል። ግን ዛሬ በሚያየው ነው አንቺን ቫልዩ ጀጅ ሊያደርግሽ የሚችለው። እና በተቻለሽ አቅም ፍቅረኛሽ ጋር በጣም ውብ ሆነሽ ለመታየት ሞክሪ። በጣም በቃ ዲፍረንት ለሱ ብቻ ቆንጆ ሆነሽ ለመታየት። ይሄ አንዳንድ ጊዜ ለሁሉም ለመታየት ሞክርና የራሳችን ሰው ሲመጣ ገሸሽ እንላለን። እንደዛ አይደለም። በጣም ውብ መሆንሽን ማስመስከር አለብሽ። ቆንጆ ነገር ልበሺ። ትሬንድ ያደረጉ ከሰውነትሽ ጋር የሚሄዱ የሚያምር ከሰውነትሽ ጋር ሊሄድ የሚችል ሜካፕ ተጠቀሚ። ኤቭሪቲንግ ቆንጆ የሚያደርግሽን ስፔሻሊ እሱ ጋር በቃ ሺቲ ባትለብሺ ባትሸፋፈኝ ማለት ባልሽ ከሆነ ባይሆን መልካም ነው። ፍቅረኛሽም ከሆነ በጣም ሆነሽ ሂጂ። በቃ ይሄ ጉዳት የለውም። ኔክስት ፓርት እንቀጥላለን። መልካም ጊዜ